بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وأفضل المرسلين نبينا وحبيبنا وقدوتنا محمد وعلى آله وصحبه وإيانا معهم أجمعين وإن شاء الله تعالى تياك يوم دنو فققتا سنانو يبالال عندان دهتوچم سوشال ميديا لاي فققتا سنانو بلو فققتا የሚለግሱ እህቶች አሉና ይሄ በእስልምና እንዴት ይታያል የሚለው ነው። ፈገግታ እንግዲህ በዲን الاسلام الله سبحانه عز وجل لا تحقرن الله سبحانه وتعالى መልካም አድርጎታል። ነብያችን صلى الله عليه وسلم ምን ብለዋል? لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق መልካም ነገር አትናቅ አታስተናንሳት ወንድምህ ፈገግታ የተሞላበት ፊት ማሳየት ቢሆን እንኳን ይላል። ሌላ ነገር የሚሰጣጠተህ ፈገግታ ብቻ አትንፈገው። እንግዲህ ወንድሞቻቸውና እህቶቻቸው በፈገግታ ሊገናኙ መልካም ነው ማለት ነው። ወለው أن تلقى أخاك بوجه طليق ፈገግታ የተሞላበት። ሌላኛው አንድ ወንድሙ ፈገግታ የተሞላበት ፊት ማሳየቱ ሰደቃ ነው። ተበሱሙከ ፊ ወጅሂ አኺከ ሰደቃ። ከወንድምህ ፊት ፈገግ ማለትህ ሱና ነው። እህቶችም ልክ እንደዚሁ ከእህቶቻቸው ፊት እህቶቻቸው ጋር አኺራ እህቶቻቸው ጋር ሲገናኙ ፈገግታ በተሞላበት መገናኘቱ የተወደደ ነው። ነገር ግን እንደ ሶሻል ሚዲያና ወንዶችና ሴቶች በተቀላቀሉበት አካባቢ ሲኮን አጅነቢ የሆኑ ወንዶች በሚኖሩበት አካባቢ ሲኮን ፈገግታ አይደለም ፊት ማሳየት የለባቸው። የሚያገናኛቸው ጉዳይ ኑሮ ሲነጋገሩ እንኳን ቀጥ ያለ ንግግር ይናገሩ እንጂ መቅለስለስ ራሱ አይፈቀድላቸው። الله سبحانه عز وجل ولا تخضعن بالقول فيطمع الذي في قلبه مرض ولا تخضعن بالقول بنغغر አትቅለስለሱ ይላል። ሴቶች ለዚያውም ኡመሃቱ المؤمنين የነብዩ አለይሂ ሰላቱ ወሰለም ሚስቶች የሆኑት አጥሃሩ النساء ከሴቶች ሁሉ የተሻለ የኢማን ጥንካሬና የተሻለ የሆነ ደረጃ ያላቸው የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እንኳን ስታወሩ አትቅለስለሱ። ይሄ ኺጣቡ ለነሱ ቢሆንም ሁክሙ ግን ዓም ነው። ማንኛውም ሴት ሲሆን እሷ የምትሰራው ሶሻል ሚዲያ ላይ የምትሰራ ወንዶች የሚሸፍኑት ከሆነ እሷ ሰተር ብትል የተሻለ ነው። ፊትና እንዳይቀሰቀስ አይ ሴቶች ወንዶች አይሸፍኑትም ወይም እኔም የድርሻዬ ማድረግ አለብኝ የሚል አመለካከት ካላት ግን ክብሯን ጠብቃ መሆን አለበት እንጂ በየደቂቃውና በየሰከንዱ እየገለፈጠች መሆን የለበትም። ለምን ሁሉ ባይሆንም የሻህዋ ችግር ያለበት እንኳንስ ፈገግታ አይቶ አይደለምና እንዲሁም الله سبحانه وتعالى ولا يضربن بأرجلهن ليعلم ما يخفين من زينتهن كونوا ميلو ሲራመዱ እንኳን በደንብ መሪየቱ አይምቱት የደበቁት እግራቸው ላይ ያለው አልቦ ድምጽ ያወጣ እንዳይረብሽ ማለት ነው። እንኳንስ ፈገግታ አይደለምና እግራቸው ላይ ያለ ጌጣቸውን ካን ኮሽታው በሚሰማ ጊዜ የወንዱ ልብ ውስጥ የሚቀሰቅሰው ስሜት አለ። እንኳንስ ፈገግታ አይደለምና ማለት ነው። ቁርአን የሚከለክለው ከዛ ያነሰ ነው። ከፈገግታ ያነሰ የግሯ እንትን ማለት ነው። ኡሙና አይሻ ረዲየላሁ ዐንሃ ወርዳሃ ወደ ሐጅ በሚሄዱበት ጊዜ ፊታችን እንገለጥ ነበረ። ወንዶች ከርቀት ስናይ ግን ከላይታችን ላይ የነበረው ፊታችን እንሸፍንበት ነበረ ይላሉ። በዚህ ዑለማዎች ኒቃብ ግዴታ ነው የሚል ማስረጃ ይጠቀማሉ። እንኳንስ ፈገግታ አይደለምና ማለት ነው። ኒቃብ ግዴታ ነው አይደለም የሚል ጭቅጭቅ ላይ ነው ያሉት እና እህቶች ትንሽ ቆም ብላችሁ ማሰብ
የሚያስፈልጋችሁ ይመስለኛል። ሌላኛው በዚህ ቦታ ላይ በሙናሰባ ልንጠቅሰው የምንፈልገው ቁርአንና ሐዲስ አያቱና ሐዲሱ ወስደን ኢስቲንባጡ በእኛ መሆን መቻል የለበትም። ብዙ ሰዎች ያልሆነ ዳይሬክሽንና ያልሆነ አመለካከት ያልሆነ ስራ ውስጥ እየገቡ ያሉት ቁርአኑ ያለ ማዕና ወስደው ውስጣቸው ካለ ማዕና ጋር ሲያገናኙት ነው። ቁርአንና ሐዲስ ተፈስሯል፣ የራሱ ሸርሕ አለው። ዑለማዎች በሕث አድርገው በርካታ እስቲንባጣት አውጥተዋል። እስቲንባጥ ከቁርአንና ከሐዲስ የሚመነጭ ህግ ነው። ፊቅሁል ኢስላም ያለ ጥልቅ የሆነ ግንዛቤ ያላቸው ታላላቅ ዓሊሞች ወሳኢሉል ኢስቲንባጥ አሟልተው ከቁርአንና ከሐዲስ ህግ የሚያመነጩበት መዳረሻው ላይክ ሰርፍና ነህው በላጋ ኡሱሉል ፊቅህና ኡሱሉል ሐዲስ ወይ ሙስጠለሑል ሐዲስ ዑሉሙል ቁርአን አሟልተው ቁርአንና ሐዲስ በጥንቃቄ አውቀው የዑለማዎች እክትላፍና ኢትፋቅ አይተው የሚሄዱበት ሁክም የሚያስቀምጡት ነው። ያ ሁሉ ባልተሞላበት ዛሬ ከፍተኛ ችግር ሆኖ ያለው ሰዎች ቁርአኑን ይወስዱና እነሱ ራሳቸው ይተነትኑታል። ለመተንተን ብቁ ያልሆኑ ሁሉ የራሳቸው አካባቢያቸው የሚሰሙት የሚያዩት እያገናኙ ቁርአናችንም እኮ እንዲህ ብሏል የሚሉ በጣም በርካቶች ናቸው። ይሄ መሆን የለበትም። በርካታ ነገር ነው የምናበላሸው። አንደኛ የራሳችን አኺራችን እናበላሻለን። ቁርአንና ሐዲስ ላይ በራሳችን ራእይ ስንፈስር ለማዕናው ለቃሉ የማይመጥን ትርጉም ስናስቀምጥበት ራሳችንን አኺራችንን እናበላሻለን። በሁለተኛ ደረጃ ትውልድን እናመክናለን፣ ትውልድ እናበላሻለን። መስሎት ሶሻል ሚዲያ ላይ ያገኘው ሁሉ ትክክል መስሎት ወዳልሆነ አቅጣጫ እንመራዋለን። በሶስተኛ ደረጃ ዲነል ኢስላምን እንበድላለን። ያልሆነ ማዕና አስቀምጠንበት ሰው በተበላሸ ገጽታ እንዲያየው እያደረግን ነው። በአራተኛና የመጨረሻ ከባዱ ዑለማውል ኢስላም ምን ይላሉ? ኢነ መን የተከለሙ ዐኒል ኢስላም ፈኢነማ የተከለሙ ናኢበን ዐኒላሂ ሱብሓነሁ ወተዓላ ወዐን ረሱሊሂ ሰለላሁ ዐለይሂ ወሰለም። ስለ እስልምና የሚናገር ሰው ማንኛውም ሰው ስለ እስልምና የሚናገር እንደ ማስረጃ የሚጠቀመው ቃል አላህ ወይም ቃል ረሱሉላህ ነው። ከሁለቱ ውጭ ያለው ከቁርአንና ከሐዲስ የመጣ ነው። ፊቅሁል ኢስላሚ ዓቂዳም ይሁን ፊቅህም ይሁን ከቁርአንና ከሐዲስ የመነጨ ነው። ስለዚህ መሰረቱ ቁርአንና ሐዲስ ነው። ስለ እስልምና የሚናገር ማንኛውም ዳዒ ይሁን ሼኽ ይሁን ኢማም መስጂድ ይሁን ፈኢነማ የተከለሙ ኒያበተን ዐኒላሂ ወዐን ረሱሊሂ ሰለላሁ ዐለይሂ ወሰለም ሲናገር አላህና የአላህ መልእክተኛ ወክሎ ነው እየተናገረ ያለው። ስለ እስልምና የሚናገር ከሆነ አላህ ብሎታል፣ ነቢያችን ሰለላሁ ዐለይሂ ወሰለም ብለውታል እያለ ነው። ይህ መውቂፍ ደግሞ በጣም መውቂፉን ሙሕሪጅ በጣም አስጨናቂ የሆነ ቦታ ነው። አላህን ወክለህ የአላህ ሐሳብና የአላህ መልእክት መናገር፣ ነቢያችንን ሰለላሁ ዐለይሂ ወሰለም ወክለህ የነቢዩ ሰለላሁ ዐለይሂ ወሰለም ሐሳብና ፍላጎት ለማህበረሰቡ ማብራራትና ማስረዳት በጣም ከባድ ነገር ነው። ማስረጃ ይዘህ በጥንቃቄ ሌላ የሱ ተቃራኒ እንዳይኖር ወይም የያዝከው ማስረጃ መንሱኽ እንዳይሆን ወይም መርጁህ እንዳይሆን የመሳሰሉ ሁሉ ጥንቃቄ በተሞላበት እንጂ እንዲያው የመጣልን ሁሉ ሰው ደስ እንዲለው ተብሎ በያገኘነው አጋጣሚ ሁሉ መናገሩ ተገቢ አይደለምና ኢንሻአላህ በሶሻል ሚዲያ ላይ የምትሰማሩ ወንድም እህቶች በአጠቃላይ ለራሳችሁም ለኡማውም ስትሉ ለዲነል ኢስላምም ስትሉ የምታስተላልፉት መልእክት ጥንቃቄ የተሞላበት ይሁን። ፈገግታ ሱና ቢሆንም አጅነቢ የሚያየው ከሆነ ግን ሐራም ነው የሚሆነው። ኩሉ ማ አዳ ኢላ ሐራምን ፈሁወ ሐራሙን፣ ወደ ሐራም የሚያደርስ ሁሉ ሐራም ነው እና ክብራችሁ ጠብቁ። ሶሻል ሚዲያ ላይ የተናገረ ሁሉ ትክክል ነው ብላችሁ አትከተሉ። ከስጋት እንጂ ከቅጣት አያድኗችሁም። ባረከላሁ ፊኩም። እህቶች እርስ በርሳችሁ ስትሆኑ የማይቀረጽ ከሆነ ሳቁ፣ ተጫወቱ፣ ችግር የለውም። ወንድሞቻችንም ከወንድሞቻችሁ ጋር ስትሆኑ ከሴቶች ጋር ስትሆኑ ኖርማል፣ ከአጅነቢ ጋር ስትሆኑ ኖርማል ጨዋታ ተጫወቱ እንጂ ስሜት ቀስቃሽ የሆነ ወደ ሌላ የሚያደርስ
አትነጋገሩ ተበርሳችሁ በተለይ መጪው ረመዳን ነው ጥንቃቄ እናድርግ ኢንሻአላህ ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ